ሰላም ሪክስ ናይ ፋሚሊዎች እንዴት ናችሁ? አኑር ነኝ። እስቲ ወደ አንድ ወቅት መልሳችሁ ምንም ገንዘብ ወዳልነበረኝ ወደ ተጨነኩበት የት እንደምሄድ እንኳን ወደማላውቅበት ጊዜ የሚጠቅም ስልክም ሆነ ላፕቶፕም አልነበረኝም። የነበረኝ ህልምና ችግር ብቻ ነበረ። በተደጋጋሚ ማርኬቱን ብሌም ሳደርግ ነበር። እውነታው ግን ያ አልነበረ። በወቅቱ ምን እያደረግኩ እንደነበር እንኳን አላውቅም ነበር። ግን ተስፋ አልቆረጥኩም። ትሬዲንግን እንደ ትክክለኛ ቢዝነስ ወስጄ ለዛ የሚያስፈልገውን የትሬዲንግ ሳይኮሎጂ፣ መኒ ማኔጅመንት፣ ሪስክ ማኔጅመንት ያሉትን ኤክስፔሪንስ ማድረግ ስጀምር ቀስ በቀስ ነገሮች መለወጥ ጀመሩ። ዛሬ የምኖረው ዱባይ ነው። የምነዳው የራሴን ድሪም ካር ነው። የምኖረው ቪላ ውስጥ። እዚህ የመጣሁት ለመፎከር ወይም ፍሌክስ ለማድረግ አይደለም። ይህንን ልነግራችሁ ነው የመጣሁት። ይቻላል። አሁን ደግሞ ህይወቴን የቀየረውን ያንን ሲስተም ፈጥሬያለሁ። የኔን ስትራቴጂ፣ የትሬዲንግ ሳይኮሎጂ፣ የሪስክ ማኔጅመንት ፎርሙላን እነዚህን ሁሉ በአንድ ፕላትፎርም ስር ይዤ ለእናንተ ኤክስፔሪንስ ሼር ለማድረግ መጥቻለሁ። እሱም ምን ያዘጋጀሁት የመጀመሪያ ቡትካምፕ ነው። በኮንፊደንስ እንዴት ትሬድ ማድረግ እንዳለባችሁ እኔ በራሴ የማስተምራችሁ ነው። በትሬዲንግ መቀየርና ማድረግ ለምትፈልጉ የስልጠናውን ቡትካምፕ ይቀላቀሉ። ህይወቴን የቀየረውን ትሬዲንግ ላስተምራችሁ ቡትካምፕ ውስጥ እንገናኝ። መልካም ጊዜ ይሆንላችሁ።